የአላህ ደጋግ ባሮችን እነሱን ከመንካት ከማማት ተጠንቀቅ እስከ ዘርህ ይደርሳል ይላሉ ዑለማው። ከነሱ ሐቅ አላህ ይጠብቀን። እዚህ ማሻአላህ ተባረከላህ እንዲህ ያማሩ ተማሪዎቻችንም ዱንያ አኺራቸው የሚያምር አላህ ያርግላቸው። እህቶችም ከጀርባ በኩል ያሉት እነሱ ወደፊት الأم مدرسة إذا أعددتها أعددت شعبا طيب الأعراق እህቶቼ በተለይ ከኋላ ያሉትን መመክረው እናንተ ከተስተካከላችሁ የሁላ ልጆች የሚስተካከሉት እናት ስትስተካከል ነው። ከጀርባ እናቶች የሚስተካከሉት ወደ ተስተካከሉ እናቶች ታሪክ ስንሄድ ነው። ሰይደተና ፋጢማ ተዛህራ ነብዩ ይወዷቸው የነበረ ሲመጡ ነብዩ ይቆሙላቸው ነበር። ሰይደተና ፋጢማ ተዛህራ የሳቸው መንገዱ ስለመግባት አራት ነገር ብቻ ይጠበቃል። እህቶች እናንተ ላይ አራት ነገር ወደሱ መስመር ያስገባችኋል። አንደኛው አልቀናዓ باليسير من المعيشة ይሄው ደስታ ያለው በገንዘብ አይደለም፣ በስልጣን በብር በፎቅ በቤት ይሄ ሁሉ ደስታ ያመጣ። ይሄው ጠይቋቸው ከፈለጋችሁ ሀብት ያላቸው። قناعة هي القناعة فاحفظها تكن ملكا لو لم تكن لك إلا راحت البدن فانظر لمن ملك الدنيا بأكملها هل راح منها بغير القطن والكفن عندنا والقناعة يتلالق ዑለማዎቻችን እየገቡ ነው። አላህ በረካቸው እኛ ላይ የሚፈስ አላህ ያድርገው። አንደኛው አደራ የምንለው እህቶችን እነዚህ አራቱ ነገር ሰይደተና ፋጢማ ተዛህራን የምትወዱ እህቶች እናቶች አኺራ ከሳቸው ጋር መቀስቀስ የምትፈልጉ ሰይደቱ ኒሳኢ አህሊ الجنة ናቸው ሰይደተና ፋጢማ ተዛህራ። አንደኛው አልቀናዓ باليسير من المعيشة አላህ በሰጠሽ ባለትዳር ሆንሽ ሰውየው አላህ በሰጠው ሪዝቅ አልহামዱሊላህ ብለሽ ልትኖሪ ያኔ ነው ደስታ የሚመጣ። قناعة باليسير من المعيشة አልহামዱሊላህ ስትይ አላህ የሰጠሽን ኒዕማ ስታመሰግኝ። አንድ ትልቅ ሙፈሲር ነበሩ አገር በሙሉ የሚያውቃቸው ረመዳን ላይ ነው አሉ። ስለ ቀናዓ ለነገራችሁ ነው ደስታ እንዴት እንደሚያመጣ። ወደ ቤት እየሄድኩኝ አንድ ምስኪን ሰው ነው አሉ አገር ላይ ያለ ዛሬ በአላህ ምን ያለው እኔ ጋር ልታፈጥሩ አላችሁ። ስንት ኸልቅ እኮ እሳቸውን ለማግኘት እኮ የሚሮጥ የነበሩ ናቸው። የአላህ ሰዎች ደግሞ ሰው አይንቁም ማለት እንዴ ኢነ አክረመኩም ዐንደላሂ ይሄ ነው መርሃቸው። የነሱ በተቅዋ ነው ያውቁታል መበላለጥ። መርሐባ አሉት። ቤቱ ሲሄዱ ይሄ መሰላሉ ሊፈርስ የደረሰ አንድ ክፍል አንድ ትንሽ ማር ቤት ያረጀ ቤት። ሰውየው ግን አልহামዱሊላህ ያለ ፈገግታው ደስታው ቤተ መንግስት የገባ ይመስላል። ይሄው አላቸው ሼህ ይሄ ቤት እኮ የኔ ነው ይላቸዋል። ይሄ ቤት የኔ ነው አልহামዱሊላህ አላቸው። ይሄው ባለቤቴም አለች አለ እዚህ ዱዓ ታረጋልኛለች ከመግሪብ እስከ ኢሻ ቁርአን እቀራለሁ አልহামዱሊላህ ያ ሼህ አላቸው። በዚህ ፀሐይ ትወጣለች በዚህ ትገባለች አያት አለው አለ ፀሐይ صلي على الحبيب قلبك يطيب። አላህን ሲያመሰግን እንዲህ ወርቅ የዘነበለት ሰው እንዲህ ያመሰግንም አላህ። ተገረምኩ አሉ رضا الرضا بما حكم القضاء الرضا بما حكم القضاء። የሚያጅበው ተጋብሎ ባለቤቱን ዛሬ ትልቁ ሰው ቤታችን መተዋል አላት። አላህ ብለሽ አሁን ቶሎ ብለሽ ኢፍጣር ሲላት ያ አላህ ኢፍጣር እኮ የቀረው ግማሽ ሰዓት ነው። صلي على النبي اللهم صل على ያለኝ ፉልና ትንሽ ድንች ነው ያለው አለች። ሰሙ ሼኹ جبر الخواطر تقيك من المخاطر። ሳሊሖች ወደ አላህ ከሚቀርቡበት ስራ አንዱ ተሐጁድ ብቻ መሰለ ቁርአን መቅራት ብቻ መሰለ። የሰው ቀልብ መጠገን እኮ የተከፉ ልቦችን ማስደሰት ያዘኑ ልቦችን መጠገን። አዳምጠዋል። ይሄ ልክ ሲመጣ ስማ አሉት። አሁን በአንድ ነገር እንስማ ማለት ነውና መርሐባ ሼክ ሲላቸው የሚያጅብህ ነው የምወደው የፍጣር ሰዓት ላይ ፉል ነው አሉ። አላህ አይሰው ማለት አየሰው ማለት እኛ ዛሬ ረመዳን ላይ ቤት ገብቶ እኮ ሰንቡሳ ካጣ خلاص ፊቱ አይከፈትም ሰውየው።
السوق أركان الصوم النية وترك المفطرات وسمبوسة وشوربة أي شوف كده سمبوسة كقدر لستيجوا يا كورفتات الله واجبك يلباتهم لا أنت مسرات صلوا على النبي سويوا كجنقلات እስከእግሩ ደስታ ሞላ ሼኹም የሚወዱት ምግብ ተገኘ አለ ቤት ውስጥ الله المهم አላህን ያመሰግናል ሰውየው ያ አላህ ውስጣቸው ሪዳ ሞላሉ ነው ውስጤ ወጣው ከቤቱ ሳምንት 10 ቀን አልሞላም የአገር የታወቀ ሀብታም ጠራኛል ያቺን በደንብ አዳምጦ ብር ብቻ የሚመስለን ሰዎች عليها نحيا وعليها نموت የአገር የታወቀ ሀብታም ነው አሉ ቤቱ ውስጥ ዋና አላሉ የሌለ ኒዕማ የለም አሉ ቤቱ ውስጥ ልክ ትንሽ ሰዎች ወደዛ ሲሄዱ አጠገብ መጣና ቁጭ አላሉ ያ ሼኽ አላቸው ሰውም ያስቸግረኛል ባለቤቴ ጋር አዛን ያለሁት ከሷ ጋር ኑሮም እንዲሆነ ሰው እንዲመጣል ብሎ ጨለመባቸው ቀኑ እንዲያዩት ጭንቅ አለኛሉ ቤት ውስጥ ይያለው እስኪወጡ ጨነቃቸው ከዛ ቤት المهم መጨረሻ ወጡ ከዛ ቤት ተመልከቱ አሉ አንደኛው አንድ ክፍል ትንሽ ልትወድቅ የደረሰች ቤት አለው لكن በቀልቡ ملآن برضا الله راضي بما حكم القضاء الله يسطون الحمد لله له الله በሰጠው ተብቃቃ አልነገርናችሁም እንዴ አንድ ሐኪም ቤት ውስጥ ሰዎች ፓራላይዝ የሆኑ ማይንቀሳቀሱ አልহামዱሊላህ እስኪ እንበል ወጣት ነው 40 አመት ወጣት ገና እድሜው በአደጋ ይሁን ሰውነቱ ምንም አይንቀሳቀስ 8 አመት በላይ ተኝቷል ፍራሽ ላይ ሐኪም በዚያራ ሄደን አሉ ምን ትፈልጋላችሁ እየጠየቅናቸው አንዱ አፊያ ይላል አንዱ እንዴ እሱ ጋር ስንደርስ አሉ ምን ትፈልጋለህ ስንለው ትመኛለህ እኔ እንደሌሎቹ አፊያ አልልም ማለት ያ አፊያ ፈልጋለሁ አለ ግን አሁን በጣም የተመኘሁትና የናፈቀኝ ነገር ሌላ ነገር ነው አላች ምንድነው ሲሉ صلوا على النبي ان اسجد لله سجده የናፈቀኝ አለ በግንባሬ ለአላህ ተደፍቼ ስጁድ ማድረግን የናፈቀኝ አለ አፊያ እያለን ይሄን ዲንን ኸድምበታ ምን ኸድም አላህ ያርጋ ኢዘን አንደኛው እህቶች እናቶቼ አልቀናአ አልহামዱሊላህ በይ ያመጣው ነገር አልহামዱሊላህ ዛሬ ምንም ነገር የለም አልহামዱሊላህ አፊያ እንሰንዴ ويؤثرون على انفسهم ولو كان بهم خصاصه سبب النزول عليهم እንደ ሰውየው የነብዩ እንግዳ አስተናግዶ አንድ ቀን ተርቦ አደረ እስከ የውም القيامه ማይረሳ ያኒ ስራ ሰርቶ ሄዱ ዱንያ እኮ ያልቃል ምግቡም ያልቃል ስልጣኑም ያልቃል ብሩም ያልቃል ሁሉም ያልቃል لما ያልቀው ሐያት እንስራ አላህ በሰጠን ንብረትን በሁሉም ነገር القناعه باليسير من المعيشه በትንሽ ነገር ተብቃቅተን መኖር አንድ ሁለተኛ ከሐያ ጋር የሚጋጭ ነገር ንግግር ይሁን አለባበስ ይሁን ማንኛውም ነገር መተው ሁለት ልጆቻችንም አደራ ይሄው እናቶች አባቶች ሒጃብ ሲያድጉ መልበስ የምትፈልጉ አባት እናቶች የሚጀምረው ከልጅነት ነው ገና ልጅ ያለች በሐያ ካደገች ትልቅ ከሆነች በኋላ አትልበሲ ቢኖራችኋል ሌላው እነዚህ ተማሪዎቻችን ደግሞ ለነሱም አደራ የምንላቸው ሱረቱ ሉቅማን ላይ ወአሙር ቢልማዕሩፍ وانهى عن المنكر واصبر على ما اصابك له ስለ ሐዲስ ثاني حبيب የነሱ ረፊቆች ስለሳቸው ሲናገሩ ተርጀማቸው ላይ كان جبلا كان بحرا في العلم وجبلا في الحلم تبعوا حديث ثاني حبيب الله እንደዚህ حلم الله يستنا حلم حليم መሆን ሰው ቢሰድባችሁ واصبر على ما اصابك አይጠበቅም እኮ ስድቡ በፊት የነበሩ ሰለፎች እኮ አንዱ ሲሰድባቸው ከሰደባቸው ምን ይሉታል ያልከው ነገር እኔ ላይ ካለ አላህ አውፍ ይበለኝ ይሉታል ያልከው እኔ ላይ ከሌለ ደግሞ አላህ አንተን አውፍ ይበል ይሉትና ይሄዱ ነበር አሉ ከየት ወሰዱት ይሄን መርህ ከቁርአን እኮ ነው የወሰዱት ገና ቁርአን ሲቀራ ይሄው የዱንያ ትምህርት ከመጀመሪያው እስከ መጨረሻው አላማህን እኮ አይነግርህም ዕውቀት ነው የምትጨምረው ቁርአን ገና ስንጀምረው ቁርአኑን وقولوا للناس حسنا ይላል ምላስህ ለካ ለሁሉ ሰው መልካም መናገር እንዳለበት ይነግራል نعم خذ العفو وأمر بالعرف وأعرض عن
ጃሂልን እኮ ተሳደበው ተማታ ከሱ ጋር ለለ واعرض عن الجاهلين ولقد نعلم انك يضيق صدرك بما يقولون فسبح بحمد ربك ያላቸው ተሳደብ አላቸው وعباد الرحمن ሲጠቀሰስ የአርህማን ባሮች ማን ናቸው አውሳፋቸው وعباد الرحمن الذين يمشون على الارض هونا واذا خاطبهم الجاهلون قالوا سلاما والكاظمين الغيظ والعافين ቂም ይዛሉ እንዴ ቂም አያውቁምኩ ትላልቅ የአላህ ዱዓቶች የነበሩት ሰው ሰድቧቸው ከመስጂድ እስከ በር ቤታቸው ይደርሱና በርጋ አውፍ ብለናል ይላሉ እዚህ ሰው አውፍ ብለናል ዱንያ አኺራ ከዛ ነዳማቸው ምንድነው እስከ ቤት ድረስ አውፍ ሳንለው ለምን ቆየን ትልቅ ተዋባ መለጠን ይላሉ لهذا የዲንን ኺድማ ማስቀደም ኺድመት ዲንን ማስቀደም ይሄ ነው ትልቁ በፊት የነበሩ ዱዓቶች ለዲኑ ሰውነታቸውን ማቃጠል እንኳን ቢፈልግ ያቃጥሉት ነበር ለዲን ኺድማ ዲን ስትخدሙ ዱንያ አገራችሁ ላይ አላህ ያመጣል አገራችሁ ደግሞ ቅድም ኡስታዝ አቡበከርም ነገረውና ሐበሻ ዑለማዎቹ ሱለሃዎቹ ትላልቆቹ ተሰትረዋል ከም መሽሁር በበረከቲ መስቱር የሄዳችሁበት ከተማ ትላልቅ ዑለማዎች ላይ ቅሩ እንደገና العلم من المهدي الى نويت التعلم والتعليم عدل والنفع እነሱ ላይ መቅራት ይሄ ሶስቱን ደግሞ ዓላማ አለመርሳት የመድረሳውንም ዓላማ አንዱ ዒልም ነው ይሄ اقرأ باسم ربك الذي ዒልም ሁለተኛው ተርቢያና ተዝኪያ ሶስተኛው الدعوه الى الله الدعوه الى الله ወደ አላህ መጥራት ባላችሁበት ቦታ لأن يهدي الله بك رجلا واحد خير لك من حمر النعمة لهذا أدرام ملو النسونم هنا ሌላ የቀረን እዚህ ያለን ደግሞ ሰዎች ለሁላችንም አደራ ምለው አንድ አማና አለ በዚህ ዘመን የምላስ ወንጀል በዝቷል የምላሳችን ወንጀል ኢማም الرملي እዚህ መዝሐባችን ሻፊዒና ሁላችንም ስማቸው መቼም እናውቃለን ሁላችን على مذهب الشافعي ትላልቅ ሽሩሐቶች አሉ የሚንሃጅ من أراد الفتوى عليه بالتحفة ይላሉ فتوى إمام ابن حجر نهاية إمام رملي مغني خطيب الشربيني إمام الرملي እቺ ሳቸው ሲሞቱ ልጃቸው የተናገሩት ለሁላችንም እስኪ ዛሬ ቤት እስክንሄድ ድረስ እናስተንተናል ኢማም الرملي ዓሊም ናቸው ልጃቸውም ዓሊም ናቸው አባትም ልጅም ትላልቅ ዑለማዎች አባት ሲሞቱ ወደ አኺራ ሲሄዱ ተዕቢን ይሉታል ጀናዛቸው ላይ ልጅም ዓሊም ናቸው እስኪ ስለ አባትህ ትንሽ ተናገር ተባሉ አስቡት ዓለም የደረሰ ኪታብ የጻፉ ተወው ተሐጁዱን ተወው ዒባዳውን የተወደሱበትን ባህሪ እንስማው ቁም ተከለም عن والدك ተነሱ بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ብለው إن أبي هذا እኛ አባቴ ممن سلم المسلمون من لسانه ويده وصلى الله على سيدنا محمد ይሄን ሐዲስ አሁን ማያውቀው ለዚህ ውስጥ يعني ተخلቀው እስኪሞቱ ድረስ በምላሳቸው የማንም ሙስሊም ሐቅ አኺራ ይዛቸው እኮ ነው ሰው ማለት እኮ ይሄ ነው ሰው ማለት እኮ ይሄ ነው እስኪ አስበው እስኪ ጀናዛህ ላይ ዛሬኛ ጀናዛችን ላይ እስኪ ማን ምን ይመሰክራል እስኪ ምን አለ እንደሚመሰከር ነገር محاسن ممن سلم المسلمون من لسانه ويده ተርጀማቸው ላይ ትላልቅ ዑለማዎች كان عالما زاهدا ይሉና ومن مناقبه ይሉና ምን ይጠቅሳሉ አንዳንድ ቦታ ላይ لم يذكر احدا بسوء ማንንም ሰው በሐያታቸው በክፉ ሲያነሱ ሰምተን አናቀም ይላል እዛ የቀረው እነሱ ላይ አንዳንድ ሰው እኮ ሰው መዝለፍ ሰው መስደብ እንደ ተስቢህ ነው አስካር الصباح والمساء اصبحنا ሰው ሲል በሰለም ነው የሚያነጋው اصبحنا واصبح صلي على النبي صلي على الحبيب الله اكبر ولا تقف ما ليس لك به علم مناساችን አደብኩ አስተማረ ولا تقف ما ليس لك واغضض من صوتك يا ملاس አደብኩ አስተማረ قلبهم الا من اتى الله بقلب سليم ولا تمشي في الارض مرحا اكهدهم ይሄ ቁርአን እኮ የህይወት እኮ መርህ እኮ ነው ለሁሉም ነገር ለهذا በዚህ ቁርአን ምን ሰራ አላህ ያድርገና ይሄን መድረሳም ከኋላ የخدሙ
ብዙ ሰው ስማቸውን ማያውቅ ስንቱ ኸድመዋል ከኋላ በዱዓም ያግዛል ስንት የዳዕዋ አህባቦች ያለቀሱበት ከጀርባ ሆነው ስንት ዑለማዎች ዱዓ ያረጉበት ስንት ባለ ሀብቶች ብር ያፈሰሱበት ስንቶቹ በሐሳባቸው የሰጡበት የስንት ሰው ተደምሮ ነው ይሄ መድረሳ እንዲያቆመው ለهذا በሐያት ያሉትም ወደ አኺራ ይሄዱም አሉ ወደ አኺራ ይሄዱትን አላህ ቀብራቸውን ኑር አላህ ያርግላቸው በሐያት ያሉትንም ከነሱ ሐቅ አላህ ይጠብቀን እነሱ ምን ኸድም አላህ ያደርገን እዚህ ያሉ ተማሪዎችም ፍሬ ላይ ወድቀው ሐበሻ አይደለም ለዓለም ይበቁ አላህ ያርጋቸው እዚህ ፊት የሚታዩ አካቢር ዑለማዎች የነሱ በረካም እዚህ መጅሊስ ላይ የሚፈስ አላህ ያርግልን ከነሱ ሐቅም አላህ ይጠብቀን የታመሙትንም አላህ ያሽርልን ዱዓ አድርጉ ያሉ ሰዎች አሉ አላህ ሐጃቸውን አላህ ይሙላው سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين Saad Creative.